አንዱ ከስራ ሲመለስ ሚስቱና እህቱ ሲደባደቡ ይመለከታል። ከዛ በጣም ተናደደ። ሚስቱ እህቱን እየደበደበች ስለነበረ እንዴት እህቴን ትመቻታለሽንና ሚስቱን በጥፊ ይጨውላታል። በጥፊ በቦክስ ምናምን አላትኝ። ከዛ ሚስቱ ማልቀስ ጀመረች። ሁለተኛ ከዚህ ቤት እንዳላይሽ ልጅሽን ይዘሽ ከዚህ ቤት ውጪ ይላታል። ከዛ እያለቀሰች ልጇን ያዘች እና ልብሷን ይዛ ወጥታ ወደ ቤተሰቦቿ ቤት ሄደች። ሁለተኛ ወደዚህች ቤት እንዳትመለሽ ምናምን አላት እና ሄዶ እህቱን አቀፈ። እህቴ በጣም ይቅርታ ምናምን አለ እና የቁስሏን ምናምን አበሰላትኝ። ምንም ችግር የለውም ምናምን ይቺ መጥፎ ሚስትህ እየመታች ምናምን ብላ አለቀሰች እና አታለለችው ማለት ነው። ከዛ ወደ ጓደኛዬ ቤት ሄጄ እረፍ ማለት እፈልጋለሁ ምናምን አለችው። ሂጂ ችግር የለውም እረፍት አድርጊ እህቴ ምናምን አላት። ከዛ እሱ ምንም ሳይመስለው ሄዶ ተኛ። መሽቶ ስለነበረ ተኛ፣ እረፍት አደረገ። በነገታው እናቱ መጣች። እናቱ መጣ እህትህና ሚስትህ ስትለው ሚስቴ እኮ እንደዚህ አርጋ እህቴን ስደበደባት አግኝቼ አባረርኳትኝ ይቺ መናጢ ምናምን ብሎ እናቱ ዘንድ መሳብ እንዴት እንደዚህ ታደርጋለህ አንተ ያማል ምናምን አለችው እናቱ ማለት ነው። እንዴት ሊሆን ቻለ ምናምን ስትለው አይ ሚስቴ እኮ እንደዚህ አድርጋ ነው እናማዬ ምናምን ብሎ ሊያስረዳት ኖ እህትህ እኮ ወንድ ተከትላ እየሄደች ሚስትህን ተከታታያት ብያታለሁኝ እኔ ሰበቡን ሳታውቅ እንዴት ታስወጣታለህ ዝም ብለህ ለምን ብለህ እንኳን አትጠይቅም እንደ ምናምን ስትለው አይ አልጠየቅኩም ምናምን ስለው እህትህ ሌላ ወንድ ሄዳ ተከትላ ስለነበረ ተቆጣጣሪያት ብያትኝ እንደ እወጣለሁ ብላ እንኳን እምቢ ብትል ምሻት ብያት ነበረ ለዛ ነው እንደዛ ያደረገችው አለችው። ከዛ በጣም ተናደደ። እህቱን መፈለግ ጀመረ ወጥቶ ማለት ነው። ወንዶች ተከትላ እንደሄደች ስትናግረው እናቱ እህቱን መፈለግ ጀመረ። እህቱን ፈልጎ ሲያገኛት መጨረሻ ላይ ከዛ ወንድ ጋር ያገኛታል ማለት ነው። የሆነ ካፌ ውስጥ ማለት ነው። የሆነ እንትን ውስጥ ሲያገኛትኝ ይሄድና ያን ወንድ ይደበድባል። ከዛ እህቱን አመጣትኝ ከቤት ቅጥቅጥ ያደረጋት መማታት ነው መሰል ሰውዬው እንትኑ እና መታትኝና አስቀመጣት እህቱን። ከዛ ሂድና ሚስትህን ይቅርታ ጠይቀህ ይዘሃና ይሷን ይዘህ ካልመጣ ከዚህች ቤት አትገባትም አለችው እናቱ ማለት ነው። እሻለና ሄደ። ቀስ ብሎ ቤቱን ይቆረቆራል። ቤቱን ቆረቆረና ስትከፍተው እሷ ናት የከፈተችው። ከዛ በጣም ተደሰተችና ሄዳ አቀፈችው። ለቤተሰብ በሽክሽክታ ምን ትለዋለች? ለቤተሰቦቼ እንዳትናገር ተሳፍረሃን ብዬ ነው የነገርኳቸው መተታሄ ምናምን ብዬ አልነገርኳቸውም እና ሞኖነሽ ነው ስትስሉኝ ራሱ የቆስሌን አይተው ወድቄ ነው ያልኳቸው። ስለዚህ እንዳትናገርሽ አደራ ምናምን አለችው። ይቅርታ በጣም ተናደደ በራሱ። እሷንም ይቅርታ ጠይቃት የበለጠ ወደዳትኝ። ከዛ ቤት ውስጥ ገባ። ከቤተሰቦቿ ቤት ማለት ነው። በሉ ጠጡ። ወደ ቤታቸው ልጃቸውን ይዘው ተመለሱ። ከዛ በኋላ በጣም በቃ ደስተኛ ሆኖ መኖር ጀመሩ። መልካም መሆኗን ተረዳ። በቃ ደግ ሴት እንዳገባ ምናምን እንዲሁ ሂዳ እንኳን ለቤተሰቦቿ እስካለ መናገር የደረሰች ሴት ምን አይነት ሴት ነሽ ምናምን ብሎ ሷሊሐ መሆኗን አረጋግጦ ከዛ በኋላ እጄን ሁለተኛ ልዘላልሰን እንኳን እጄን ልሰነዝርብሽ በክፉ አይን ያላይሽም ይቅርታ ምናምን ጠይቆት አብሮ መኖር ጀመሩ ማለት ነው። እናትየውም በጣም ደስ አላት። እህቱንም ከዛ በኋላ እሱ መቆጣጠር ጀመረ ማለት ነው። ከዚህ ታሪክ የምንረዳው ብዙ ነገር አለ። የመጀመሪያው ስህተት የሱ ስህተት ነው። ማጣራት ነበረበት። እህቱን እንደዛ ለምን መታሸት ለምን ምናምን ብሎ በመካከላቸው ማጣራት ነበረበት። ምክንያቱም እህት ራሱ በድላ ሊሆን ስለሚችል ማለት ነው። ማን ነው በደይ የሚለውን አጣርቶ ነው መወሰን የነበረበት እንጂ ለምን መታሸት ብሎ ይስቺኛቱ መትቶ አብሮ እንደዛ ማድረግ አልነበረበትም። የመጀመሪያው ስህተት ይሄ ነው። ሁለተኛው ደግሞ ያው እህቱን መቆጣጠር ነበረበትኝ። እህቱ ትልቅ ስህተት ሰርታለች። ግን መጨረሻ ደስ ያለኝ የሚስቱ ነው። ሚስቱ በጣም የምትገርም ሴት ናት። መትቷት ራሱ የባሏን ገመና ከቤተሰቦቿ ሄዳ ራሱ አላወራችም እና በጣም ጀግና ሴት ናት። በቃ መሆን ያለበት በቃ እንደዚህ ነው። የባልና የሚስት ገመና ለቤተሰብ እንኳን መነገር የለበትም ማለት በጣም ከቁጥጥር የወጣ እስካልሆነ ድረስ ለቤተሰብ ራሱ መነገር የለበትም ማለት ነው። ማለት ከቁጥጥር የወጣ ከአቅማችሁ በላይ ምናምን ከሆነ ለሚፈታላችሁ ወይም ደግሞ ያንን ችግር ይፈታዋን ብላችሁ ለምታስቡት ሰው ምንትናገሩ ችግር የለውም። ግን የሆነ ያልሆነውን ሄዳችሁ ለቤተሰብ ብትናገሩ አሁን ይሄ ሰውዬ ሳያስተውል ነው ያንን ያደረገው። አሁን ሂዳ ተናግራ ቢሆን እንዴት ይመታሻ ምናምን የሚል ቤተሰብ ሌላ ጭቅጭቅ ይፈጠርና ትዳራቸው በትንትን ይል ነበር። ግን እሷ ዘኪ ስለነበረች አስተዋይ ስለነበረች መመታቷን ራሱ ሄዳ አልተናገረችም ማለት ነውና እንደዚህ አይነት ብልህ ሴት ነው መሆን ያለባችሁ ማለት ነው። እሺ ባረከላሁ ፊኩም። ከዚህ ብዙ እንማራለን። በቃ ሷሊህ ሴት፣ መልካም ሴት፣ አስተዋይ ሴት፣ ልባም ሴት ነው መሆን ያለባችሁ። አላህ መልካም ይወፍቃችሁ።
አሰላሙ አሌይኩም ወረህመቱላህ